እግዚአብሔር አምላክ እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው በወንጌል ላይ እንደተነበበው የዮሐንስ ወንጌል ምዕራፍ 8 ከቁጥር 10 ላይ ያለውን ኃይለ ቃል አንስተን እንማማራለን። የሚከሱሽ ወዴት አሉ በሚል ርዕስ ይሆናል። እስቲ ቃሉን በሉት። የሚከሱሽ በሉ ወዴት አሉ። በዚህ ቃል እግዚአብሔር አምላክ እንደፈቀደ እንማማራለን። ቃሉን በወንጌል ሲነበብ በሰፊው ተምራችሁታል፣ ሰምታችሁታል። ጠቅለል አድርገን ቃሉን ለመመልከት አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ዞሮ በሚያስተምርበት ሰዓት ጸሐፍት ፈሪሳውያን አይሁድ አንዲትን ሴት ወደ ክርስቶስ ዘንድ ይዘዋት መጡ ይላል። ይችን ሴት ወደ እግዚአብሔር ዘንድ ያመጧት ከእርሱ ዘንድ ለመክሰስና እርሱን ደግሞ እውነተኛ አስተማሪ መሆኑን እንዲዘባበቱበት ነው። ለሁለት ነገር ይችን ሴት አምጥተዋታል። አንደኛው ያመጡበት ምክንያት ኃጢአቷ በክርስቶስ ዘንድና በሰው ፊት ተገልጦ በሙሴ የተጻፈው ሕግ እንዲፈጸምባት ነው፣ እንድትሞት እንድትጠፋ ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይችን ሴት በምህረት የሚቀበላት ከሆነ የሙሴን ሕግ የምትሽር ነህ ብለው ክርስቶስን ለመክሰስ ነበር። ይችን ሴት ወደ እሱ ዘንድ ሲያመጡ እንዲህ አሉና ክርስቶስን ተናገሩት። እነሆ ጸሐፎችና ፈሪሳውያን በዝሙት የተያዘች ሴት ወደ እሱ አምጥተው በመካከል አቆሟት። እንዲህም አሉት፣ መምህር ሆይ ይቺ ሴት ስታመነዝር አግኝተን ያዝናት። እንደዚህ ያለችውንም በድንጋይ እንድትደበደብ ሙሴ በኦሪት አዟል። ስለዚህች ሴት አንተ ምን ትላለህ አሉት። አያችሁ፣ ይቺን ሴት በሙሴ ሕግ እንድትደበደብ፣ እንድትወገር፣ እንድትሞት ተጽፏል። አንተ ስለሷ ምን ትላለህ አሉት። እዚህ ላይ ይሄንን ቃል የጠየቁት ኢየሱስ ክርስቶስን ኃጢአቷን ይቅር ብያትላታለሁ ቢላቸው የሙሴን ሕግ የምትሽር ነህ ብለው ሊከሱት ነው። አንድም ደግሞ ይቺ ሴት ትወገር ቢል አንተ ምሕረትን ለሰው ልጆች ልሰብክ መጥቻለሁ፣ አንተ ግን በሰው ላይ የምትፈርድ አረመኔ ነህ ብለው ሊፈርዱበት ነው። በዚህ ጊዜ ኢየሱስ ክርስቶስ እንዲህ አደረገ። አንገቱን ጎንበስ አለና በጣቱ መጻፍ ጀመረ ይላል። በዚህ ጊዜ ምን አለ? ኃጢአት የሌለባት ሰው ምን ይበላት አለ? ይውገራት አለና ጻፈ ይላል። አስተውሉ። ምን የሌለባት ኃጢአት የሌለባት ሰው። ብዙዎቻችን በውስጣችን ብዙ ኃጢአት ይዘን፣ ብዙ በደል ይዘን፣ ብዙ ሸክም ይዘን የወንድማችን ኃጢአት ጎልቶ የእህታችን በደል ጎልቶ ይታየናል። ይህ የጸሐፍት ፈሪሳውያን ባህሪ ነው። ጸሐፍት ፈሪሳውያን በውስጣቸው ብዙ በደል እያለ፣ በውስጣቸው ብዙ ክፋት እያለ፣ በውስጣቸው ብዙ አረመኔነት እያለ የሚታያቸው የሌላው ኃጢአት ነው፣ የሌላው በደል ነው፣ የሌላው ክፋት ነው የሚታያቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ በጣቱ መጻፍ ጀመረ ይላል። በጣቱ ሲጽፍ ከእናንተ በደል የሌለበት ሰው ይውገራት አለና ተናገራቸው። በዚህን ጊዜ እነዚህ ሰዎች ራሳቸውን መመርመር ጀመሩ። ሕሊናቸው ራሳቸው መውቀስ ጀመረ። ወገኖቼ ዛሬ እኛ ኃጢአት ሰርተን ዝም ብንል ሕሊናችን ይወቅሰናል፣ ሕሊናችን ይከሰናል። ሕሊና ታላቅ ዳኛ ነው። ሕሊና ታላቅ ፈራጅ ነው። ሕሊናቸው ከሰሳቸው። ቀና ብሎ ሲመለከታቸው የእያንዳንዳቸው ኃጢአት ግልጽ ሆኖ ታያቸው። በዚህን ጊዜ እነዛ ከሳሾች
አንድ አንድ እያሉ ሁላቸው ከዚያ ከሚከሱበት የፍርድ አደባባይ ወጥተው ሄዱ ይላል። ክርስቶስም ቀና ሲል ብቻውን ቆሞ ነበረ፣ ብቻውን ቀረ ይላል። አያችሁ፣ በክርስቶስ ፊት ንጹሕ የሚሆን የለም። ብቻውን ኢየሱስ ክርስቶስ ንጹሕ ባህሪ ነው። ንጽሕና ቅድስና የባህሪ የሆነ እርሱ ብቻ ነው። በሌላው ላይ ንጽሕና ቅድስና በጸጋ የተሰጠ ነው። ከአምላካችን ከኢየሱስ ክርስቶስ በታች ያለች ንጽሕት የሆነች ቅድስት የሆነች አልብኪ ነውር እምንትኒ ነውር የለብሽም በደል የለብሽም ሁለመናሽ ውብ ነው ተብላ ንጽሕና ቅድስና የተሰጣት እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም በሐሳቧም ባነጋገሯም በሥራዋም ንጽሕት የሆነች ናት። ከእግዚአብሔር በታች ንጽሕና ያላት ምንም ያልበደለች እመቤታችን ቅድስት ድንግል ማርያም ብቻ ናት። ኢየሱስ ክርስቶስ ያን ጊዜ ብቻውን ቀራል። ቀና ሲል ሲመለከት ያቺ ተከሳ ያቺ ልትወገድ ያለችው ሴት ብቻ ቁማ አገኛት አላት። እሷ ብቻ ቁማ አገኛት። እንዲህ አላት፣ ወዳጄ ከሳሾችሽ ወዴት አሉ አላት። ምን አላት? ከሳሾችሽ ወዴት አሉ? አንቺን ሊያስወግሩሽ ይዘውሽ የመጡት አንቺ እንድትሞቺ ሲፈቅዱ የነበሩት ወዴት አሉ አላት። አዎ በዚህን ጊዜ ያቺ ሴት እንዲህ አለና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናገራት። ጌታ ሆይ እነሆ የሚከሱኝ ብዙ ነበረ፣ አሁን ግን የማየው የለም አለች። በዚህን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ እኔም አልፈርድብሽም፣ ከእንግዲህ በኋላ መልሰሽ እንዳትበድይ አለና አምላካችን ኢየሱስ ክርስቶስ ያችን ልትሞት የነበረችውን ነፍስ አዲስ ሕይወት ሰርቶ መለሳት። ወገኖቼ ይሄ በውስጡ እጅግ እኛን የሚያስተምረን ብዙ ቃል አለ። አዎ እኛ ዛሬ በውስጣችን እግዚአብሔርን የበደልነው በደል ይኖራል። ነገር ግን የምንሞትበትን ሥራ ብንሰራ አምላካችን እግዚአብሔር በንስሐ የሚመልስበትን ሕይወት ይሰጠናል። ዛሬ በፊቱ መቆም የሚያቀተን በደል ሰርተን እንኳን ቢሆን እግዚአብሔር አምላክ እኔም አልፈርድባችሁም እናንተ ከተመለሳችሁ ከእንግዲህ በኋላ ዳግመኛ አትበድሉ ብሎ እግዚአብሔር አምላክ ያሰናብተናል። ስለዚህ የንስሐን ሕይወት እንመለከታለን። የቅድስናን ሕይወትን እናያለን። ዛሬ በውስጣችን የሚከሰን ብዙ ነገር አለ። ያችን ሴት ጸሐፍት ፈሪሳውያን ከሰሷት። ዛሬ ግን እኛ ራሳችን ሕሊናችን ይወቅሰናል። ሕሊናችን በእግዚአብሔር ዘንድ ይከሰናል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሳሻችሁ ወዴት አሉ ይለናል። ያ ማለት ምን ማለት ነው? በሕሊናችን የሚከሰን ብዙ ነገር አለ። ብዙ በደል አለ፣ መለያየት አለ፣ መከፋፈል አለ። እግዚአብሔርን የሚያዝንበት ኃጢአት የምንሰራባቸው ብዙ ነገሮች አሉ። እነዚያ ከሳሾች ወዴት ነው ያሉት? በእኛ ባህሪ ውስጥ ተዋህደው ነው ያሉት? በሰውነታችን እኛ ሁል ጊዜ እየተገበርናቸው ነው ያሉት? ወይስ ከኛ ተወግደው ነው ያሉት? ወዴት ነው ያሉት? ወገኖቼ ራሳችንን ልንመረምር ይገባናል። ስለዚህ አምላካችን ኢየሱስ ክርስቶስ ይችን ሴት መረመራት። የይቅርታ ልብን እንደጠየቀች ሲያያት ከእንግዲህ በኋላ እኔም አልፈርድብሽም፣ ከእንግዲህ በኋላ መልሰሽ አትበድል አላት። እግዚአብሔር አምላክ እኛንም ሁል ጊዜ ይሄንን ይበላል። መልሳችሁ አትበድሉ፣ ወደ እኔ ኑ ይለናል። ወንጌሉ የሚያስተምረን ይሄንን ነው። በዚህ ወንጌል አንጻር በዛሬው ዕለት የምትታሰብ አንድ የንስሐ ሕይወትን የምታስተምር የእያንዳንዳችንን ሕይወት የምትዳስስ ከወንጌሉ ጋር ተመሳሳይ ታሪክ ያላት ቅድስት አትናስያ በዛሬው ዕለት እንደዚሁ መታሰቢያዋ ይደረጋል። ማን አልኳችሁ? እስኪ ንገሩኝ። አትናስያ። ይችን ተናግሬ ይችን ተነጋግረን ትምህርታችን እንጨርሳለን። ይቺ ቅድስት አትናስያ ሕይወቷን ስንመለከት የመጀመሪያ ሕይወቷ እግዚአብሔርን የምታገለግል ሴት ናት። ዘወትር በቤቱ የምትመላለስ ሴት ናት።
ቤቷ ቅዱሳን ሲኖሩበት ነው የሚታወቀው። ቤቷ እንግዳ ሲበላበት ነው፣ እንግዳ ሲጠጣበት ነው የምትታወቀው። እቺ ሴት ሁል ጊዜ እግዚአብሔር ስም ይጠራበት ነበር የሷ ቤት። እርሷ ባለችበት ሁሉ የእግዚአብሔር ስም ይጠራል። እርሷ ባለችበት ሁሉ እግዚአብሔር ይነግሳል። ስለዚህ እቺ ሴት እግዚአብሔርን የምታገለግል ቅድስት ሴት ነበረች። የመጀመሪያ ሕይወቷ ይቺ ሴት እግዚአብሔርን የምታገለግል ከአካባቢዎቿ አልፋ ገዳማውያንን የምትቀበል ነበረ። በተለይ የአስቄጥስን ገዳም መነኮሳት ወደ እሷ ቤት እየመጡ ለተልእኮ ሲሄዱ ከእሷ ቤት ያርፉ ነበረ። ቤቷ በአጠቃላይ የገዳም ሕይወት ነበር የሚኖርበት፣ እግዚአብሔር የሚከብርበት ሕይወት ነበር ያ ቤት፣ ያ የእሷ ቤት። እንዲህ ሆና ስትኖር ከዕለታት አንድ ቀን ሰዎች ኃጢአትን ማለማመድ ጀመሩ። አንቺ መልክሽ ያማረ ነው፣ ሀብት አለሽ፣ ገንዘብ አለሽ፣ ጉልበት አለሽ፣ ውበት አለሽ፣ ጌጥ አለሽ። ውበትሽን ተጠቀሚበት፣ ቁንጅናሽን ተጠቀሚበት፣ ገንዘብሽን ተጠቀሚበት። ስለዚህ እንዳንቺ ያለ በዓለም የተዋበ ቅድስት የተዋበች ሴት የለም አሉና ምድራዊ ነገር ማለማመድ ጀመሩ። ይቺ ሴት ቀስ እያለች ኃጢአትን መለማመድ ጀመረች። ያ የቅድስና ቤት የሆነው የእርሷ ቤት ወደ ቤቷ ያ ቤት ኃጢአት የሚሰራበት ቤት ሆነ። ያ እግዚአብሔር የሚመሰገንበት የሆነው እቺ ሴት እግዚአብሔርን መተው ጀመረች። ወገኖቼ ዛሬ እኛ ብዙዎቻችን በቤቱ ብዙ ጊዜ እናገለግላለን። በቤቱ የኖርን ብዙዎች አለን። ነገር ግን ከቤቱ ለመውጣት ብዙ ሰዎች የሚገፋፉብን ነገር ያደርጉብናል። ዓለም እኛን ትስበናለች። ዓለም ብልጭታዋን ታሳየናለች። ይቺ ሴት እንዲህ እያለች ባለችበት ሰዓት ክፉ ሰዎች ቀረቧትና ስለ ዓለማዊ ነገር እንድታሰብ አደረጓት። ቀስ እያለች እግዚአብሔርን መተው ጀመረች። ያ እግዚአብሔር የሚመሰገንበት ቤት አዎ እግዚአብሔር የሚያዝንበት ቤት ሆነ። ዝሙትን መስራት ጀመረች። አዎ እግዚአብሔር አምላክ ውበቷ የሆነች ሴት፣ እግዚአብሔር አምላክ ቅድስናዋ የሆነላት ያቺ ሴት በቤቷ ሁል ጊዜ እግዚአብሔር ስም የሚጠራበት ቤት አዎ ከጊዜ በኋላ ያ ቀረና በቤቷ ዘፈን፣ ጫወታ፣ ቧልታ የሚደረግበት ሆነ። መዝሙር በሚሰማበት ቤት ዓለማዊ ዘፈን የሚሰማበት ሆነ። እግዚአብሔር በሚመሰገንበት ሰውነቷ ሰይጣን የሚሰብርባት፣ ሰይጣንን የሚያደርገው ሰይጣናዊ ስራ የምትሰራ ሆነች ሴት። አዎ በዚህን ጊዜ የቀድሞውን ቅድስናዋን ያዩ አባቶች ኃጢአቷ ከአካባቢው ሰዎች አልፎ በገዳማውያን ዘንድ ተሰማ። ወገኖቼ በዚያን ሰዓት እነዛ ገዳማውያን ምን አደረጉ? ይቺ ሴት እኮ መልካም ሴት ነበረች። አዎ በደህና ጊዜዋ እግዚአብሔርን በምታመሰግንባት ጊዜ፣ እንግዳ በምትቀበልበት ጊዜ እንቀርባት ነበረ። አሁን ግን ከእግዚአብሔር በራቀችበት ሰዓት ልንረቃ እንገባም አሉ። ወገኖቼ ዛሬ እኛ ግን እንደዚህ አይደለንም። እኛ የእነዚህ የገዳማውያን ሕይወት አይደለም የምንከተለው። ጸሐፍት ፈሪሳውያን ያችን ሴት እንደሚከሷት አንድ ወንድማችን አንድ እህታችን በኃጢአት የምትሰነካከል ወይም የሚሰነካከል ከሆነ የቀድሞውን ሕይወት ብላ እናስብ፣ በዚያው እንዲጠፋ እናደርጋለን። ይሄ ብዙዎቻችን ሕይወት ነው። እነዚህ አባቶች ግን ስለ እሷ ማሰብ ጀመሩ። ከኛ የተሻለ ሰው ማን ነው ኪሎ የሚያስተምራት አሉ። ተመካከሩ። በዚያን ሰዓት በቅድስናው በታዛዥነቱ በመንፈሳዊ ሕይወቱ የሚታወቅ ዮሐንስ ሐጺር የሚባል አባት ነበርና ሂደህ አንተ አስተምረህ መክረህ ወደ ቀደመው ሕይወቷ እንድትመለስ አድርግ አሉት። ቅዱስ ዮሐንስ ከገዳም ወጥቶ ወደ እሷ ዘንድ መጣ። ያ የእሷ ቤት ቅዱሳን አባቶቻችን ገዳማውያን የሚገቡበት ቤት አይደለም። አሁን ዛሬ የእሷ ቤት የሆነው ጎረምሶች የሚገቡበት፣ ዘማውያን ወደ ቤቷ የሚገቡበት ቤት ሆኖ ነበረ።
በዚያን ሰዓት ቅዱስ ዮሐንስ የምንኩስናውን ልብስ ለብሶ ወደ እሷ ቤት መግባት አይችልም። ከደጅ ያሉት እሱን ማስቀረብ አይችሉም። ቅዱስ ዮሐንስ ሐዋርያው ቅዱስ ጳውሎስ እንደተናገረው ወኩልክዎሙ ለአይሁድ ከመ አይሁድ ከእስመ ከመ አጋዚ እንዘ አጋዚ ዓለም ኩሉ አቅነይኩ ርእሴ ለኩሉ። እኔ ከሁሉ ነፃ ሳለሁ ራሴን ለሁሉ አስገዛሁኝ። ለአይሁድ እንደ አይሁድ፣ ለአረመኔ እንደ አረመኔ ሆንኩኝ እንዳለው ቅዱስ ዮሐንስን ያችን ዘማ ሕይወት ወደ ቅድስና ይመልስ ዘንድ የዘማውያንን ልብስ ለብሶ ልክ እርሷን በዝሙት እንደሚጥሉ ሰዎች አድርጎ ለብሶ ወደ እሷ ዘንድ መጣ። በውስጡ ግን የቅድስና ልብስን ለብሶ ነበር። ከላይ የሚታየውን ልብስ ለበሰ። እርሷ የምትለብሰውን ብልጭልጩን ልብስ ለበሰ። በውስጥ ግን የለበሰው ማቅ ነበረ። አዎ እንዳረገና ወደ በር ሄደ፣ ወደ እሷ ዘንድ ሄደ። ከዚህ በኋላ በር ጠባቂዎቹን እባካችሁ አስገቡኝ፣ ቀጠሮ አለኝ አለ። እንዲህ ያለ ሰው መጥቷል አለ። እርሷም በዝሙት የሚያታልላት ወንድ መሰላትና ምን አደረገች? ሽቶዋን መቀባት፣ ልብሷን መለባበስ ጀመረ። አዎ በዚህን ጊዜ ቅዱስ ዮሐንስ ወደ እሷ ገባ። ከገባ በኋላ አይኗን እየተመለከተ ማልቀስ ጀመረ። አዎ እርሷም ተመለከተችው። ወደ እኔ ዘንድ የሚመጡ ሰዎች ከኔ ጋር በዝሙት እስከሚወድቁ ነበር የሚቸኩሉት። አንተ ግን አይን እያየ ታለቅሳለህሳ ምን ሆነህ ነው? ጸባይህ ተቀይሯል አለችው። አዎ ቅዱስ ዮሐንስ ምን አለ? እኔ አላለቅስ ማን ይልቀስ? ቀድሞ ይሄንን ቤት እማውቀው መነኮሳት ሲገቡበት፣ ገዳማውያን ሲገቡበት፣ እንግዳ ሲበላበት ሲጠጣበት ነበረ። ቀድሞ ያንቺን ሰውነት የማውቀው ቅዱስ ሥጋውን ክቡር ደሙን ሲቀበል ነበረ። ክርስቶስ በአንቺ ላይ ሲከብር ነበር የማውቀው። ዛሬ አጋንንት ሰፍረውብሽ ያ ክርስቶስ የተሰቀለለት ቅዱስ ሰውነት ሥጋውን የቆረሰለት ደሙን ያፈሰሰለት ያ በክርስቶስ ደም የከበረ ያንነት ዛሬ አጋንንት ሰፍረውበት እመለከታለሁ። እኔ አላለቅስ ማን ይልቀስ አላት። የቀድሞ ሕይወቷን አሳያት። የቀድሞውን ቅድስናዋን አሳያት። አዎ ዛሬ አንቺ በመልክሽ ተመክተሽ ሊሆን ይችላል። ዛሬ በዚህ በሚረግፈው ውበትሽ ተመክተሽ ሊሆን ይችላል። ዛሬ ይህ ቁንጅናሽ ለዓለም የተስማማ ሆኖ አይተሹ ሊሆን ይችላል። ነገር ግን አፈር ትቢያ ነው። ሥጋሽ ወደ መቃብር፣ ነፍስሽ ወደ ሲኦል ይሄዳል እህቴ አላት። አዎ ይሄንን ሲያስተምራት ልቦናዋ ተሰበረ። ምን ላድርግ አባቴ አለች። የግርማውን ቅድስና ተመለከተች። ያ በቤቱ ስትመላለስ የነበረውን ሕይወት አስተዋለች። ያ በቤተ መቅደሱ የሚሸታት ዕጣን፣ ያ በቤተ መቅደሱ ስትጠጣው የነበረው ጸበል፣ ስትማረው የነበረው የወንጌል ቃል ትዝ አላት። በዚያን ጊዜ በቤቷ ሲፈስ የነበረው በረከትን አስተዋለች። ወገኖቼ ዛሬ ቤተ መቅደሱ የናፈቃቸው ነገር ግን ወደ ቤቱ ለመምጣት ዓለም በመካከል ላይ መጋረጃ የጋረደባቸው ወንድሞቻችን እህቶቻችን አሉ። ቀድሞ የቤተ መቅደሱ አገልጋይ ሆነው በአንድም በሌላም ምክንያት ከቤተ መቅደሱ ጠፍተው ነገር ግን መምጣት የሚፈልጉ በመካከል ላይ ግን እኔ ካሁን በኋላ ምን አደርጋለሁ ብለው ተስፋ የቆረጡ አሉ። አዎ እግዚአብሔር አምላክ እኛ የሚመረምረንና የሚፈልገን አሁን ያለንበትን ጊዜ ነው ወገኖቼ። የቀድሞ ቅድስናችን አሁን የምናረክሰው ከሆነ አሁን ኃጢአት የምንሰራው ከሆነ አሁን ያለንበት ነው። የቀድሞውን ያጠፋዋል። አሁን ያለንን ኃጢአት ደግሞ ትተን ወደ ቤቱ የምንመጣ ከሆነ ቅዱስ ያደርገናል እግዚአብሔር። ቅዱስ ዮሐንስ አስተማራት። እግዚአብሔር አሁን ያለሽበትን ሕይወት ብቻ ነው የሚመለከተው አላት። አሁን ወደ ቤቱ ከተመለሽ ቅዱስ ትሆኛለሽ፣ ቅድስት ትሆኛለሽ። እህቴ አሁን ያለሽበት የሞት ጎዳና ነው። አሁን ያለሽበት የጥፋት ጎዳና ነው። ተመለሺ አላት። በዚህን ጊዜ እቺ ሴት ወደ አሁኑ ተመለሰች። ምን ላድርግ አለች። ተከተይኝ አላት። ቅዱስ ዮሐንስን ያቺ ለመልኳ ላለባበሷ አጠቃላይ ለሥጋዊ ነገር የምትጨነቅ ሴት የለበሰችውን ቢጃማ ልብስ ብቻ ለብሳ ተከተለችው ቅዱስ ዮሐንስን። ሀብቷን፣ ወርቋን፣ ገንዘቧን ሁሉ ትታ
ቤቷ እንደተከፈተ ቅዱስ ዮሐንስን ተከትለው ሄደች። ቅዱስ ዮሐንስ እየገሰገሰ ወደ ቅድስና ቦታ ሲሄድ እርሷ ከኋላ ስትመጣ ቅዱስ ዮሐንስ በገድል የጸና ነው፣ እየሰገደ ሰውነቱ ብርቱ ነው ይህ አባት። እሷ ደግሞ ሰውነቷ በዓለማዊ ድሎት የተመቻት ትንሽ ጊዳ ሰውነቷ የሚደክማት ነበረች። ነገር ግን ተከተለችው። ቅዱስ ዮሐንስ ሲሄድ እርሷም ስትከተል ሰውነቷ እግሯ በተለያየ ቅባት እግሯ የለሰለሰ እግሯ ባዶ እግሯ ነውና የተከተለችው። ወገኖች ተመልከቱ፣ ክርስቶስን ሲከተሉት ቅዱሳን እንደዚህ ነው። ስለምናቸውም አያስቡ። ሁለመናቸው ክርስቶስ ነውና ባዶ እግሯን እየተከተለች ስትሄድ ሰውነቷ እግሯ ደማ። ተከተለችው ክርስቶስን። እንዲህ አድርጋ ተከትላው ስትሄድ ለአንድ ቀን ጎዳና አብራው ሄደች። እየወደቀች እየተነሳች ተከትላ ሄደች። ማታ ላይ ቅዱስ ዮሐንስ ወደ ገዳም ሲሄዱ ማለት ነው። ማታ ላይ ለእሷ ማረፊያ አድርጎ እሱን ልፍ ብሎ መጸለይ ጀመረ። ያቺ ሴት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ያቺ ሴት በዚያን ቅጽበት እጅግ ደክሟት ነበረና ከድካሟ ጽናት የተነሳ አንዳንድ ጊዜ ድካም ሲበረታ ነፍስ ከስጋ ትለያለች። ከድሎት የመጣች ናትና ድካም የበዛባት ናትና ያቺ ሴት ማታ ላይ ተኝታ ሳለ ወዳወኑ ነፍሷ ከስጋዋ ተለየች። ቅዱስ ዮሐንስ እየጸለየ ባለበት ሰዓት ላይ መላእክት ከሰማይ ሲወርዱ ከምድር እስከ ሰማይ ድረስ የብርሃን መሰላል ተተክሎ መላእክት በመሰላሉ ላይ አንዲትን ነፍስ በዚያ በብርሃን መሰላል ላይ ወደ ላይ ስትወጣ መላእክት እየዘመሩ እያመሰገኑ ወደ ሰማይ ስትወጣ ራእይ ተመለከተ። ጠዋት እየጸለየ አድሮ ወደዚያ ሴት ሲመጣ ነፍሷ ከስጋዋ ተለይቶ አገኘ። እጅግ በጣም አዘነ። እጅግ በጣም ተጸጸተ። ቅዱስ ዮሐንስ ይችን ሴት ለንስሐ በቅታ ቀኖናዋን ፈጽማ አንተን በቤተ መቅደስ ዳግመኛ ሳታገለግልህ የቀድሞ ሕይወቷ ሳይመለስ አምላኬ ሆይ ለምን ነፍሷን ከስጋዋ ለየሃልና ወደ እግዚአብሔር ዘንድ ጸለየ ቅዱስ ዮሐንስ። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸና ሌሊት በምትጸልይበት ሰዓት ላይ መላእክት እያሸበሸቡ ነጭ ልብስ አልብሰው ወደ ሰማይ ሲያሳርጓት ያየሃት ነፍስ ያቺ አንተ ከዘማዊ ሕይወት የመለስካት ቅድስት አትናስያ ናት። የእሷ ንስሐዋን ይቅር ያልኩት ከቤቷ ሁሉን ነገር ትታ በሯ እንደተከፈተ ትታው እኔን ስትከተለኝ ያን ጊዜ ኃጢአቷን ተሰርዮላታል። ያቺ ነፍስ ቅድስት አትናስያ ናት አሉ። ወገኖቼ አያችሁ፣ እግዚአብሔር አሁን ያለንበትን ጊዜ ነው የሚመለከተው። ዛሬ ወደ ቤቱ ከተመለስ የቀድሞ መጥፎ ሕይወታችንን ከተውነው አምላካችን እግዚአብሔር አሁን ያለንበትን ጊዜ ብቻ ነው የሚመለከተው። አዲስ ሕይወትን፣ አዲስ ምዕራፍን፣ አዲስ የቅድስና ሕይወትን አምላካችን ይሰጠናል። ይሄንን ያደረገን አምላክ እስኪ ሁላችሁም አመስግኑት። እግዚአብሔር አምላካችን ለዚህ ነው ያንን የጠፋውን ልጅ ስንመለከተው ሲመለሱ እጁን ዘርግቶ ነው የተቀበለው። በክፉ ዓይን አልተመለከተው። እኛ ሰው ወደ ቤታችን ሲመጣ በክፉ እንመለከተዋል። እግዚአብሔር ግን የጠፋውን ልጁ ሲመጣ ምን ያደረገው? እጁን ዘረጋና በፈገግታ ተቀበለው ይለናል። እጁን ዘረጋለት፣ ተቀበለው። ከዚያ ሳም አደረገው፣ ፍሬዳውን አረደለት፣ ልብሱን ቀየረለት፣ ልብስ አለበሰው፣ የሚበላውን የሚጠጣውን ሰጠው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛ ወደ ቤቱ ስንመለስ የሚያደርግልን ይሄ ነው። ፍሬዳው የሆነው ቅዱስ ሥጋውን ክቡር ደሙን ያበላናል። የሃይማኖትን የቅድስና ልብስን ያለብሰናልና ወገኖቼ የምንማረው ከወንጌሉ ይሄንን ነው። በተለይ በዚህ በጾም ሰዓት ላይ በተቻለን አቅም በንስሐ የምንመላለስበት ሊሆን ይገባል። ከሳሾችሽ ወዴት ነው እንዳለ ሁሉ ከሳሾች አይሁድ በአይሁድ የሚመሰሉ ኃጥአን ወይም ደግሞ የዲያብሎስ ሥራ እኛን ይከሱናል።
አስተውሉ። ጸሐፍት ፈሪሳውያን ያችን ሴት ትወገር ብለው ከሰሱ። ቅዱስ ዮሐንስ ደግሞ በአንጻሩ ምን አደረገ? ይችን ሴት ምን አደረጋት? ከኃጢአት ከምትወገርበት በነፍሷ ከምትጠፋበት ቦታ መልሶ ወደ ቅድስና መለሳት። ስለዚህ አባቶቻችን ያደረጉትን የቅዱስ ዮሐንስን ሕይወት ልንከተል ይገባናል። የቅድስት አትናስያን ሕይወት ልንከተል ይገባናል እንጂ ስለ ሰው ኃጢአት መመልከት ሳይሆን ሰውን ወደ ቅድስና የሚመጣበት እኔስ ማን ነኝ ብለን ራሳችንን የምንመረምርበትን ሕይወት ልናደርግ ይገባናል ማለት ነው። አምላካችን እግዚአብሔር በንስሐ ሕይወት ውስጥ ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን በመንግሥቱ እንድንኖር የአምላካችን መልካም ፈቃዱ ይሆንልን። ይቆየን።